በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ አድማጮቼ ባለፈው የቀጠለውን ካነበብኩት የተሰኘውን የፀሐይ ዕድሜ በሚል ያነበብኩላችሁን የእሱን ቀጣይ ዛሬ አቀርብላችኋለሁ። በጥሞና ታዳምጡኛላችሁ። እግዚአብሔር አብሮን የሚሆነው እኛ ግድ ስላልነው ሳይሆን ፍቅር ስለሆነ ነው። በአስቸጋሪ ስፍራም አይለየንም። ሲደክመንም ጥሎን አይሄድም። ይልቁንም ይሸከመናል እንጂ። የአሕዛብ ጣዖታት ሰዎች የሚሸከሟቸው ናቸው፣ የሚያምኗቸውም ግን የሚሸከሙ አይደሉም። የእኛ ጌታ እግዚአብሔር ግን የሚሸከመን አምላክ ነው። የሀገራችን መምህራን የሰው ዕድሜ በፀሐይ ይመስሉታል። ፀሐይ በማለዳ ስትወጣ ድካምና ፍርሃት ተወግዶ ሁሉም ሰው አዲስ በሚላት ቀን ተግባሩን እንዲጀምርባት ይነሳል። የጠዋት ፀሐይ ተናፋቂና ተወዳጅ ናት። ሌሊቱን ሲፋንጉ ያደሩ አራዊትና ሌቦች ወደ ጎሪያቸው ሲገቡ፣ የብርሃን ልጆች ግን ይወጡባታል። ይህችን የማለዳ ፀሐይ ዱካ ያለው ዱካውን ይዞ፣ የሌለውን በድንጋይ ላይ ተቀምጦ ይሞቃታል። በቤት ውስጥ የሚሸፋፈኑ አራስ ሕፃናትም በእናታቸው ጉልበት ላይ ሆነው ራቁታቸውን ይሞቋታል። ሰው ሁሉ ተጠራርቶ የሞቃት ያች የጠዋት ፀሐይ ቀትር ላይ ሁሉም ሰው ይሸሻታል፣ ይጠላታል፣ ይመረርባታል። በትንሽ ጥላ እንኳን ሊደበቃት ይሞክራል። ተጠራርቶ እንዳልሞቃት ምን አይነት ቁጣ ነው ይላታል። ፀሐይ እስኪበርድም ከቤት አትውጡ ይባላል። የጠዋቱ አድናቆትና ምስጋና ቀርቶ ምሬት ይተካል። ስብሐት ለእግዚአብሔር። ለሚቀጥለው ደግሞ ቀጣዩን አቀርብላችኋለሁ።